ሰበር ዜና አስተዳደሩ ቆራጥ ውሳኔ አስተላለፈ። ቢንጎና አረቂ ቤቶች በአዲስ አበባ አይኖሩም ተባለ። በሌላ ዜና ኢትዮጵያ በቢሾፍቱ ደብረዘይት ለሚገነባው 7.8 ቢሊዮን ዶላር ወጪ ለሚጠይቀው አቡሴራ ሜጋ አውሮፕላን ማረፊያ ከተማ ፕሮጀክት ከአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን DFC የገንዘብ ድጋፍ ለማግኘት ውይይት መጀመሯን አስታወቀች። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ላይ ቤተሰቦች የሰዓቱን አጫጭር መረጃዎች ይቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሰበር ዜና አረቂ ቤቶች ሙሉ ለሙሉ ሊዘጉ ነው። ቢንጎና አረቂ ቤቶች በአዲስ አበባ አይኖሩም ተባለ። አስተዳደሩ ቆራጥ ውሳኔ አስተላለፈ። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በከተማ ውስጥ የሚገኙ የቢንጎ ማጫዎችና የአረቂ መሸጫ ቤቶችን በተመለከተ አስቸኳይና ቆራጥ ውሳኔ አሳለፈ። ከዛሬ ጀምሮ በአዲስ አበባ ከተማ ውስጥ አንድም የቢንጎ ማጫወቻ ሆነ የአረቂ መሸጫ ቤት መኖር የለበትም። የቢሮ ኃላፊ ወይዘሮ ሊዲያ ግርማ እንዳሉት እነዚህ ቤቶች የቢንጎ ማጫወቻና በየመንደሩ ያሉ አረቂ ቤቶች የከተማ ወንጀል መፈልፈያ ቦታዎች ናቸው። መመሪያውን ቤቶቹ የወንጀል ምክንያት በመሆናቸው ምክንያት ከከተማው እንዲጠፉ ታስቦ ነው። ከዚህ በፊትም ተመሳሳይ መመሪያ ተሰጥቶ እንደነበር ቢታወቅም ቤቶቹ አሁንም በስራ ላይ መሆናቸው ታውቋል። አስተዳደሩ ግን አሁን በአጭር ጊዜ ውስጥ የአዲስ አበባን ከነዚህ ቤቶች ነፃ ያደርጋታል ብሏል። ትዕዛዙን ለማስፈጸም የሚከፈል ዋጋ ወይዘሮ ሊዲያ ግርማ ትዕዛዙን ተፈጻሚ የሚያደርጉ ኃላፊዎች ላይም ማስጠንቀቂያ፣ ይህን ማስፈጸሚያ ያልቻለ ኃላፊዎችም በየቦታቸው አይቀጥሉም ብለዋል። በሌላ ዜና ኢትዮጵያ በቢሾፍቱ ደብረዘይት ለሚገነባው 7.8 ቢሊዮን ዶላር ወጪ ለሚጠይቀው አቡሴራ ሜጋ አውሮፕላን ማረፊያ ከተማ ፕሮጀክት ከአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ገንዘብ ድጋፍ ለማግኘት ውይይት መጀመሯን አስታወቀች። የፕሮጀክቱ ዋና ዓላማ የሀገሪቱን የአቪዬሽን አቅም ማሳደግ፣ ቀጠናዊ የሎጂስቲክ ማዕከል እንድትሆን ማስቻል ነው። ከአዲስ አበባ በ40 ኪሎ ሜትር ርቀት ላይ የሚገኘው ይህ አውሮፕላን ማረፊያ 4 የማኮብኮቢያ መንገዶች፣ ሰፊ የካርጎ እና የአየር መንገድ ድጋፍ መስጫ ተቋም እንደሚኖሩት ተገልጿል። ሲጀመር በአመት 60 ሚሊዮን መንገደኞች የማስተናገድ አቅም እንደሚኖረው እና ወደፊትም ወደ 110 ሚሊዮን እንደሚያሳድግ ይጠበቃል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በዋሽንግተን ዲሲ ከዲኤፍሲ እና ከአሜሪካ የግሉ ኩባንያዎች ጋር ባደረጉት ውይይት ሊገኝ ስለሚችለው የገንዘብ ድጋፍ፣ የኢንቨስትመንት ዋስትናና አጋርነት ላይ መክረዋል። ሚኒስትሩ ይህን ስብሰባ ለኢኮኖሚያችን የረጅም ጊዜ ጥቅም የሚያስገኝን የገንዘብ ድጋፍ ለማሰባሰብ ቁልፍ እርምጃ ነው ብለዋል።